በሁለተኛው የዓለም ጦርነት ወቅት በቢሊዮን የሚቆጠር ገንዘብ የወጣባቸው ግዙፍ የጦር መርከቦች በሺዎች የሚቆጠሩ ሰልጥነው የመጡ ወታደሮችና የጦር አበጋዞች በባህር ጥልቁ ተውጠው ቀርተዋል። የሰው ልጅ በቴክኖሎጂ የታመነበት ዘመን ነበር። ነገር ግን ታሪክ አንድ እጅግ አስገራሚና ለማመን የሚከብድ ሚስጥር ይዟል። ይህ ታሪክ ስለ አንዲት ድመት ነው። ስሙ ኦስካር ይባላል። በኋላም ዓለም የማይሰምጠው ሳም ብላ ጠርታዋለች። ይህ ድመት በታሪክ እጅግ አስፈሪ በሚባሉ 3 ታላላቅ የመርከብ አደጋዎች ውስጥ ቢገኝም ሞትን እየሳቀ ተርፏል። ወታደሮቹ የድመት እርግማን ነው ወይስ በረከት ብለው እስኪጨቃጨቁ ድረስ የመርከቦች መስመጥ ከርሱ ጋር የተቆራኘ ይመስል ነበር። ዛሬ በወግና እውነታ ወደ 1940ዎቹ የጦርነት ድባብ እንመልሳችኋለን። የድመት እንዴት 3 ጊዜ ከሞት አፍተረፈ? ሳይንስና የታሪክ ተመራማሪዎችስ ስለዚህ ድመት ምን ይላሉ? ዝርዝሩን እስከ ቪዲዮ ፍጻሜ አብራችሁ ተከታተሉ። ዓመቱ 1941 ነው። ሁለተኛው የዓለም ጦርነት አውሮፓን እያነደደ ነው። አዶልፍ ሂትለር የባህር ላይ የበላይነትን ለመያዝ አንድ ታላቅ እቅድ ነበረው። ይህም ቢስማርክ የተባለችውን ግዙፍ የጦር መርከብ መገንባት ነበር። ይህች መርከብ በወቅቱ በዓለም ላይ ካሉ መርከቦች ሁሉ በግዝፈቷ በክብደቷና በታጠቀቻቸው ዘመናዊ መድፎች ተወዳዳሪ አልነበራትም። ጀርመኖች ይህችን መርከብ ሊያሰምጥ የሚችል ኃይል በምድር ላይ የለም ብለው ያምኑ ነበር። መርከቧ ግንቦት 1941 ወደ ውቅያኖስ ስትሰማራ በመርከቧ ላይ 2200 የሚሆኑ ምርጥ የጀርመን መርከበኞች ነበሩ። ከነዚህ መርከበኞች መካከል አንዱ ስሙ በታሪክ ያልተጠቀሰ ወታደር አንድ ጥቁርና ነጭ ድመት ይዞ ገባ። በወቅቱ በመርከቦች ላይ ድመት መያዝ እንደ በረከት ይቆጠር ነበር። ምክንያቱም ድመቶች የመርከቧን ስንቅ የሚበሉ አይጦችን ስለሚያድኑና ለወታደሮቹም የስነ ልቦና መረጋጋት ስለሚሰጡ ነው። ይህ ድመት በጀርመኖቹ ዘንድ ምን ተብሎ ይጠራ እንደነበር አይታወቅም። ታሪካዊ ሚስጥር የሚጀምረው ግን እዚህ ጋር ነው። የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል ቢስማርክን ካላጠፋን ጦርነቱን ልንሸነፍ እንችላለን የሚል ስጋት ነበራቸው። ስለዚህ መላው የእንግሊዝ የባህር ኃይል ቢስማርክን እንዲያድን ትዕዛዝ ተላለፈ። ግንቦት 27 ቀን 1941 ዓ.ም በአትላንቲክ ውቅያኖስ ላይ አስፈሪው ፍልሚያ ተጀመረ። የእንግሊዝ መርከቦችና አውሮፕላኖች ቢስማርክን በቦምብና በሚሳኤል አቆሰሏት። መርከቧ መንቀሳቀስ አቅቷት ማቃጠል ጀመረች። በመጨረሻም ያቺ የናዚ ኩራት የነበረችው መርከብ በሺዎች የሚቆጠሩ ወታደሮችን ይዛ ወደ ባህር ጥልቁ መስመጥ ጀመረች። ድባቡ እጅግ አስፈሪ ነበር። በመርከቧ ላይ ከነበሩት 2200 ወታደሮች መካከል 2000 የሚሆኑት በዛው ቅጽበት ሕይወታቸው አለፈ። ባህሩ በጭስ በዘይትና በለቅሶ ተሞላ። ከጥቂት ሰዓታት በኋላ HMS ኮሳክ የተባለች የእንግሊዝ መርከብ የተረፉ ሰዎችን ለመፈለግ በአካባቢው ትዞር ነበር። በውሃው ላይ ከሚንሳፈፉት የመርከቧ ፍርስራሾች መካከል የእንግሊዝ ወታደሮች አንድ የማይታመን ነገር ተመለከቱ። በአንድ ትንሽ ጣውላ ላይ በውሃው ሳይበሰብስና ሳይሰምጥ በሰላም ተኝቶ የሚንሳፈፍ ድመት አዩ። ወታደሮቹ ድመቱን ወደ መርከባቸው ሲያወጡት ምንም እንኳን ደንግጦና ርቦት የነበረ ቢሆንም በሕይወት መኖሩ ትልቅ ተአምር ነበር። 2000 ሰዎች በሰመጡበት ባህር ላይ ይህች ድመት እንዴት ልትተርፍ ቻለች የሚለው ጥያቄ በወቅቱ የነበሩትን ወታደሮች አስገርሟቸዋል። እንግሊዛውያኑ ድመቱን ኦስካር ብለው ሰየሙት። ኦስካር አሁን የጠላት ድመት መሆኑ ቀርቶ የእንግሊዝ ባህር ኃይል አባል ሆነ። ነገር ግን ይህ የመጀመሪያው ስጥመት መሆኑና ገና 2 ታላላቅ አደጋዎች እንደሚጠብቁት ማንም አላወቀም ነበር። ኦስካር አሁን የእንግሊዝ ባህር ኃይል አባል ሆኗል። ከጀርመኗ ቢስማርክ ተርፎ ወደ HMS ኮሳክ ሲዘዋወር ወታደሮቹ እንደ ትልቅ የእድል ምልክት ተቀበሉት። በጦርነት መሃል ያለ ወታደር ተስፋ የሚሰጠው ነገር ይፈልጋል። ኦስካር ደግሞ ያ ተስፋ ሆነ። ወታደሮቹ ለወራት ያህል ኦስካርን በመርከቧ ላይ ሲያቆላምጡት፣ አብረውት ሲተኙና ስንቃቸውንም ሲያካፍሉት ቆዩ። ነገር ግን በጥቅምት ወር 1941 ዓ.ም መርከቧ ከጊብራልታር ወደ እንግሊዝ በመጓዝ ላይ ሳለች በጨለማው የባህር ጥልቁ ውስጥ
አንድ አደጋ አድብቶ ይጠብቃት ነበር። ዩ563 የተባለች የጀርመን ሰርጓጅ መርከብ ኮሳክን አነጣጠረችባት። አንድ ታላቅ ፍንዳታ መላዋን መርከብ አናወጣት። ሚሳኤሉ የመርከቧን የፊት ክፍል በከፍተኛ ሁኔታ ፈራረሰው። መርከቧ ወዲያውኑ አልሰመጠችም። ነገር ግን በከፍተኛ ሁኔታ እየተጎተተች ለቀናት በባህር ላይ ስትሰቃይ ቆየች። በመጨረሻም የአየሩ ሁኔታ እየከፋ ሲመጣና መርከቧን ማዳን የማይቻል መሆኑ ሲታወቅ 159 ወታደሮችን ይዛ ወደ ባህር ጥልቁ ሰመጠች። በዚህ ሰዓት ነበር ተአምሩ ዳግም የተከሰተው። ወታደሮቹ ፍርስራሹን ሲፈትሹ ኦስካር አሁንም በህይወት ተገኘ። ይህ ድመት ለሁለተኛ ጊዜ ከታላቅ የመርከብ መስመጥ ተረፈ። የእንግሊዝ ባህር ኃይል መኮንኖችና ወታደሮች በግርምት ተሞሉ። ይህ ፍጡር በጭራሽ ሊሰምጥ አይችልም በማለት አወጁ። በዚህም ምክንያት ኦስካር የሚለው ስሙ ተቀይሮ የማይሰጥመው ሳም የሚል የክብር ስም ተሰጠው። ነገር ግን በመርከበኞች ዘንድ አንድ ስውር ወሬ መሰራጨት ጀመረ። ሳም መትረፉ ባይካድም እርሱ ያለበት መርከብ ግን መስመጡ አይቀርም የሚል ስጋት። ሳም አሁን ወደ እንግሊዝ ባህር ኃይል ኩራት ወደ ኤችኤምኤስ አርክ ሮያል ተዘዋወረ። ይህች መርከብ አውሮፕላኖችን የምታጓጉዝ ግዙፍ ተንሳፋፊ ምሽግ ነበረች። ቢስማርክን በማስመጥ ረገድ ትልቁን ሚና የተጫወተች በመሆኗ ሳም ወደ ቀድሞ ጠላቶቹ መርከብ እንደመጣ ተቆጠረ። ነገር ግን የሳም እርግማን ወይስ በረከት ያልታወቀው ሚስጥር እዚህም አልተለየውም። ህዳር 14 ቀን 1941 ዓ.ም አርክ ሮያል ከማልታ ስትመለስ በጀርመን ሰርጓጅ መርከብ ተመታች። መርከቧ ቀስ በቀስ ማዘንበል ጀመረች። መርከቧ ከመስመጧ በፊት ሳም አሁንም ለሶስተኛ ጊዜ በህይወት ተገኘ። አንድ ወታደር ሳምን ሲያገኘው በሞተር ጀልባ ፍርስራሽ ላይ ተጣብቆ በጣም ተናዶ ግን ምንም ሳይሆን ነበር። በዚህ ሰዓት የእንግሊዝ ባህር ኃይል አንድ ውሳኔ ላይ ደረሰ። ሳም ጀግና ቢሆንም መርከብ ላይ መቆየቱ ግን መርከቦቻችንን እየጨረሰ ነው የሚል የቀልድና የምር ውሳኔ ተላለፈ። ሳም አሁን ከባህር ላይ አገልግሎት በክብር ጡረታ እንዲወጣ ተደረገ። መጀመሪያ በጊብራልታር የአስተዳደራዊ ቤት ውስጥ አይጥ በማደን ስራ ተሰማራ። በኋላም ወደ እንግሊዝ ቤልፋስት ተወስዶ የአንድ ወታደር ቤት አባል ሆኖ በቀሪ ዘመኑ በሰላም ኖረ። ሳም በ1955 ዓ.ም በሰላም በቤቱ ሲያርፍ ታሪኩ ግን የሰው ልጅ አቅም የሚፈታተን ሚስጥር ሆኖ ቀርቷል። ዛሬ በለንደን ናሽናል ማሪታይም ሙዚየም ውስጥ የሳም ምስል በክብር ተሰቅሎ ይገኛል። ይህ ድመት ያስተማረን ነገር ቢኖር በህይወት ማዕበል ውስጥ 3 ጊዜ ብንሰምጥም 3 ጊዜም ተነስተን በባህር ላይ የመንሳፈፍ አቅም እንዳለን ነው። ተመልካቾቻችን የማይሰምጠው ሳም ታሪክ ለእናንተ ምን ትርጉም አለው? በአስተያየት መስጫው ላይ አጋሩን። እንደዚህ ያሉ ሰፋ ያሉና እውነተኛ ታሪኮች እንዲደርሷችሁ ወግና እውነታን ሰብስክራይብ ማድረጋችሁን አትርሱ።